ጤና ይስጥልኝ ውድና የተከበራችሁ እንዴት ናችሁ? አማን ናችሁ? አለን ክብሩ ይስፋ እናትና ልጅ ዛሬ ወይዘሮ ባንቶላ ሄዳለሁ ያለች ነው። ወይኔ ወይዘሮ ባንቶላ ሊሄድ ነው ብላለች። ወይዘሮ ባንቶላና አቶ በቃላ ቻው ቻው ይባባላሉ። አይ እሱን ሙዱ ለጋሽ ማሙድ ለኛ አትናገሩ። እሱ ሙዱን ጋሽ ማሙድ አድርሱ። ሁለተኛ ደግሞ እችን እናቃለን። በቃ እይታ ሲቀነስ መለየቱ ሳደረሰ እይታ ሲቀነስ ከዛ ደግሞ እይታ ሲቀነስ መለየት ጀምረናል። ደግሞ እይታ ሲመጣ እንገናኛለን። ስንገናኝ በሚሊዮን ይታያል ብላችሁ ነው የምታስቡት? ሚሊዮን ይቅርና 400,000 ሲያምር ይቀራችኋል። የለም እንደ ድሮ 1 ሚሊዮን 300 እንደ ድሮ 1 ሚሊዮን 700 800 ይታያል ብላችሁ ከሆነ ተሳስታችኋል። እሱ የለም እሱ ወዴት ሄዷል ልበልሽ? ባለፈው የአብሪሽ አባት መጥቶ ሲያስታርቅ 500 ምናምን ታይቶሽ ነበረ። እሱ እንግዲህ ሲያምር ይቀራሻል። ሁለተኛ ደግሞ እሱ አባቱ ባለፈው መጥቶ አስታርቆ ነበር ብለሽ ነበር ባለፈው። አንቺ አማች ማለት እኮ በጣም ክብር ያለው ሰው ነው። ቁማጣ ቢሆንም አማች ክብር ነው። ሁለተኛ ደግሞ እድሜ አማችሽ በይው ለዚህ ያበቃሽ። እነሱን ለምነሽ እኮ ነው መጀመሪያ ያገባሽው መጣሽው። ደግሞ አሁን ምን ተነሳው ብለሽ ነው ተለያየ ብለሽ ሁለታችን ነው አቅፋቸው የምታለቅሱት። እሱም ለባንቶሌ አቶ በቃላ ወይዘሮ ባንቶሌ ለቺችን እንግዲህ ለበጎቹ አድርሱን፣ ለኛ አይደለም። እኛ ከእናንተ የባሰ እሳት ላሶችንን። ባለፈው እናንተ ተለያይተናል አንገናኝም ብላችሁ በሜሪ ቤት ቪዲዮ ሰርታችሁ ነበራችሁ። እኛ ሞኝ መሰላችሁ እናንተ? ቆይ እናንተ የሚከተል ሞኞቹን ፈልጉት እንጂ እኛን አትሻውዱም። እናንተን የሚከተል ሞኙን ፈልጉ። ሁለተኛ ደግሞ እናንተ ፊት ለማውራት የሚያሳፈር ነገር ነው። መጀመሪያም ኮንትራትሽ ጨርስሻል። እርግዝናም ውሸት ነው፣ ሰርጉም ውሸት ነው። የመዳም በጎቹን ለመብላት ፈልጋችሁ የመዳም በጎቹ ቀለባት ሁሉ ነገር ሲያደርጉ መብላት ፈልጋችሁ አደረጋችሁ እንጂ መጀመሪያ ሙድ ነው። ገብቷችኋላ? ፔክ ነው። ገባችሁ? ፔክም ፔክ ነው። ለምን የመዳም ከብቶቹ ለመብላት ፈልጋችሁ አውቃችሁ እዚህ መታችሁ ሰርግ አላችሁ ተበላችሁ። አሁን ግን መዳም ከብቶቹ ያንዳንድሽ ወጥተሽ አልቅሺ። እነሱ ከሆነ የምን ትዳር ነው? እነሱ እናንተ በእናንተ ሁሌ ዲራማ ሲሰሩ ነው የሚኖሩት። በእናንተ ላይ ሁሌ ዲራማ ሲሰሩ ነው የሚውሉት። አብሪሽም አትስደቡ፣ ሩታም አትስደቡ። እነሱ ስራ ነው የሚሰሩት። እነሱ ለስራና ስራ ብቻ። አብሪሽ ለትዳር አልደረሰም። ቀለበት እጅ ላይ እንዳመጣው በ3ኛ ቀን በ4ኛ ቀን ቪዲዮ ሰራ። ከዛ በኋላ ወለቀ። ይሄ ሞቅ አለባችሁ። ጊዜያችሁ ጨረሱ። ለትዳር እንደማይፈልጋት አውቆ ሙድ እንደሆነ በደንብ እናውቃለን። ደግሞ እርግዝና የላትም። እርግዝና ያለው ሴት እግሩን አንጥፎ አይቀመጥም። ማን ታጥፎ አይቀመጥም። ገብታችኋል? እርጉዝ ያለ ሰው ምን ነው የሷ እርግዝና ወደኋላ እንደሚሄደው። የሰው እርጉዝ እኮ ከአንድ ወር በኋላ እኮ ወደፊት ነው የሚገፋው። ከአንድ ወር በኋላ ወደፊት ነው ሆዱ የሚገፋው እንጂ እኮ ወደኋላ አይገፋም። ምን ሆናችሁ ነው? የመዳም በጎች የምን መዳም በጎች ናቸው? የአብሪሽ በጎች ነው፣ የሩታ በጎች ማለት ነው። እናንተ ከበጎቹም በጎች። አሁን እንግዲህ ሩታ ነገ ከሌላ ወንድ ጋር ትመጣለች፣ ሌላ ህይወት ጀምራሉ ብላ ትመጣለች። ሆይ 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 ብላችሁ ለሰርግ ዱባይ ጥሩ። አብሪሽ ደጋፊዎች ደግሞ አብሪሽም ነገ ደግሞ ሌላ ህይወት ጀምራለሁ፣ ሌላ ታሪክ ጀምራለሁ፣ አዲስ ምዕራፍ ደግሞ ብሎ አብሪሽ ነገ ይመጣል። ሆይ 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 አግቢ፣ እሺ ወይ ተቀበዩ፣ ተረዱ ያላችሁ ነገ ደግሞ ዱባይ ጠርታችሁ ሰርግ ተደረጉ ድጋሜ ሁለቱ ማለት ነው። ስለዚህ እናንተ በጎች የራሳችሁን ቅያሬ የሌሎች በጎቹን ይኸው ተጠቀሙባቸው። እንኳን በሉ እናንተን ድግ አደረጉ። ደግ ይኸው እናንተ ሞኞቹን እናንተን በጎቹ ገበያ ላይ ወስዶ ቸረቸረ። አብሪሽና ሩታዬ ዛሬ ልትሄድ ነው እንግዲህ። ምን ትሆናላችሁ? አታልቅሱ።
እስከሚወልድ ድረስ ቤተሰቦቼ ጋር ቀምጣለሁ። ቤተሰቦቿ መጀመሪያ መቼ ሰርግ ተጠርቶ መቼ እግራችሁ ላይ ተወርቆ መቼ እግሩን ተስሞ መቼ ከቤት እናትዮ ቤት ወጥታ ወግ ማድረግ የደረሰች ሴት ናት። እናቱ ቤት ልትወልድ የምትሄደው የት ሀገር ነው? እኛ ምና ከሆነ እናቱ ቤት የምትወልድ ልጅ ምን ታደርጋለች? እናቱን እግር ስማ፣ አባቱን እግር ስማ፣ ዘመዶቹን እግር ስማ፣ ዘመድ አዝማድ እግር ስማ። ድንኳን ውስጥ እሺ ድል ያለ ሰርግ እንደ አቅሙ የተደረገ ሰው ነው እናቱ ጋር ልትወልድ የሚሄደው። እሷ የማንም ጋር አሸገዳይ ብላ የወለድ ያረገስ ዲቃላ እናቱ ሸካሚ ናት እንዴ? ደሞ እኮ እሷ እናት የላትም። እሷ እናትም የላትም አባት የለ። እሷ ወላጅ አልባ ናት። እስከ ዛሬ ህዝብ ሁሉ ወጥቶ ቤተሰቦችሽ ጋር ሂጂ፣ ቤተሰቦችሽ ጋር ሂጂ፣ ቤተሰቦችሽ ጋር እቺ ደሃ እናት እኮ ናት ወለደችው። መልኩን ጠቁራ ማንነቱን አታ ደሃ እናቱ ደሃ አባቱ እኮ ነው አሳደገው። ደሃ እናትና ደሃ አባት እኮ ነው ወለደው። ከነሱ ባትወልድ ኖሮ እኮ ለዚህ አትበቃም። ቤተሰቦቹ ደሃ ስለሆነ ቤተሰቦቹ ማየት አልፈለገችም። ለዚች አሁንም ፈጣሪ ገና ያሰቃያታል። ምን ያደርጋል? ቲክቶክ ላይ ማሽከረከሩ አዳሜ ሁሉ ከፍ ዝቅ አድርጎ መሰደቡ እይታ ማግኘት ትርጉም የለውም። መጀመሪያም ብዬዋለሁ ነኝ የእናት ምርቃት ምን ያክል እንደሚጠቅማት ሂጂ እናትሽ ጋር ብለን ነበረ። እኛን አልፈልግም ቤተሰቦች ቀብሬው አሉ አብርሽ ነው አባት እናት ብላ ነበረች። የዛሬው ዲራማ ታውት ነገ በተግባር መጣ ነገር ይውት። የዛሬ ዲራማ ተውትና ነገ በተግባር የሚመጣ ነገር ይውት። ለምን እናትና አባት ያልመረቀ ነገር አማቹ ብቻ አማቹ እግር ወድቄ ቤተሰቦች ምንቅ ከሆነ በፍጹም ትርጉም የለውም። መጀመሪያ ቤተሰቦች አማቼ እኮ ቤተሰቦች ወልዶ በኋላ እኮ ነው የእርሳቸው ልጅን ያገባኝ። መጀመሪያ ለቤተሰቦቻቸው መሆን አለብኝ። ከዛ በኋላ ለቤት ለትዳሬ መሆን አለብኝ። ቤተሰቦች ዳም ሆኑ ሀብታም ሆኑ የወለደው ቤተሰቦች ናቸው። እናቴ አባቴ በታች ደግሞ ቤተሰብ ውድ ወንድሞችና እህቶች ናቸው የሚያኖሩኝ። ስለዚህ ትዳር አከብራለሁ፣ ባለቤትን አከብራለሁ፣ የባለቤት ቤተሰቦችን አከብራለሁ፣ የባለቤት ቤተሰቦችን አከብራለሁ። ግን ከቤተሰቦች በላይ አይደሉም። ለባለቤት ቤተሰቦች ማደርገው ነገር ለቤተሰቦችም አደርጋለሁ፣ ለቤተሰቦች ማደርገው ነገር ለባለቤት ቤተሰቦችም አደርጋለሁ። ነገር ግን የወለደው ማን ነው? እናትና አባቴ። ደሃም ሆነች ሀብታም ሆነች ቁማጣ ሆነች እግር አለች ኖረች አይኖራትም እናቴ ናት። አምጣ የወለደችው እናቴ ልን ትበልጥብኛለች። ጋሻይ ነው አባቴ ለኔ ጋሻይ ነው። ለኔ ባለቤት ጋሻይ አይደለም፣ አባቴ ለኔ ጋሻይ። ህይወት ለኔ አባቴ ነው። ቢሞትም እንኳን አባቴ ቦታ የሚተኩት ወንድሞች ለኔ ጋሻይ ናቸው። ይሄን ማወቅ አለባችሁ። አንዳንድ ተራ ሴት ለዛሬ ጥርስ ወንድ ላይ ጠልጥላችሁ እናትሽን አባቴ ድርሻ እናቴ ድርሻ ባል አብርሽን አግኝቼ ስትል ነበረ። ይኸው ዛሬ እንግዲህ አንቺ ድራማ ሆኝ አልቅሺ፣ የእውነትም አልቅሺ፣ ዋጋውን ትከፍያለሽ። አንቺ ደግሞ እንደዚህ የሚያስለቅስ ደግሞ ድራማ ማለት እይታ መቀነስሽና ዶላሩ መቀነስሽ ነው እንደዚህ የሚያስለቅስሽ። ነገ ደግሞ ዶላሩ ዘጭ ብሎ ሲመጣ ተመልሰሽ ለምነሽ ትመጪያለሽ። የተለመደው ልመና። አሁን ደግሞ አብርሽን ቤተሰቦቼ ጋር ሄዳለሁ፣ ቡታጅራ ሄዳለሁ፣ ስግደት ላይ ወጥቼ ሰርቻለሁ ብለህ አለቅሳ ነበርክ። እንዴት ደግሞ ቡታጅራ ትገባለህ? አሁን ተመልሰህ እንዴት ተመልሰህ ቡታጅራ ትገባለህ? ሄድ ብለህ አንተ ቤት ትገፈትርም አትሄዳም፣ እሷም አትሄዳም፣ አንተም አትሄዳም። ይሄ ማወቅ አለባችሁ በጎቹ፣ የሱ በጎቹ። አንተም አትሄዳም፣ እሷም አትሄዳም። ምን ዘመድ አላት እሷ? ዘመድ ይቅርና ማንም የላትም። ቡታጅራ እጂ ቁማጣ ኩይሳ ቤት ያሉ ቤተሰቦች ጋር ሂጂ ቀጥ ብለሽ። ነገሩ እሱ ማየት ፈርተሽ ነዋ። አሻፈረኝ አለሽው። አሻፈረኝ ቤተሰቦች ማየት አሻፈሩኝ አለሽው። ቤተሰቦች ማየት አሻፈሩኝ ብለሻል። ስለዚህ የትም አትሄጂም። አንተም ቻው ቻው፣ ይቅርታ ካም በኋላ ይቅርታ ብያለሁ፣ እኔ ከእሱ ጋር ተቀይሜ ማየት አልፈልግም። አንባደደ ሀልጫ ወንድ ሀልጫ እንደሚያስጠላኝ ቁርጥ ነገር ተናግሮ መኖር የመሸ ቦታ ማደር ነው። ምንድነው ይሄ 24 ሰዓት ንፍጡ መጥረግ? ምንድነው 24 ሰዓት ሎምቦጩ መጣል? ይከክ ወንድ አንተ ነው የምታስተዳድር እንጂ እኮ እሱ አይደለችም። ቆጣ ብለህ ገርፈት በጥፍ ብለህ አታኖራም እንዴ? አንተ እሷን አገባህ ወይ እሷን አንተን አገባችው? አንተ ሴት ሆነ እሷ ወንድ ሆና ነው አንተን አኖራችው።
እንዴት አንተን በህዝብ ስትጠፈጥፍ ደግሞ ዛሬ ይቅርታ አጥፍቻለሁ ሆሮሬ ወንድ ልጅ እንደዚህ ሲሆሮ በጣም